لقد تاب الله على النبي والمهاجرين والأنصار الذين اتبعوه في ساعة العسرة የነብዩን የነዚያንም በችግሩቱ ጊዜያት የተከተሉትን የሙሃጅሮችና አንሷሮችን አላህ በርግጥ ጸጥታቸውን ተቀበለ። ይሄ አንቀጽ የወረደው ከነብዩ ሰለላሁ ዐለይሂ ወሰለም ጦርነቶች መካከል በጣም አስቸጋሪው በሆነው በተቡክ ጦርነት ስለነበሩ ሱሐቦች ነበር። በጣም ሩቅ ርቀት ያለው ጦርነት ነበር። እናም የዚያን ቀን የአየር ሁኔታው በጋና በጣም ሞቃት ነበር። በረሃው የጠነከረ ነበር። ለሰራዊቱ የሚሆን ገንዘብና ስንቅ ስላልነበረው የችግር ጦርነት ተብሎ ይጠራ ነበር። ይሁን እንጂ ይህን ሁሉ መከራ አላህ ሱብሓነሁ ወተዓላ የችግር ጊዜ ብሎ ጠራው። ጊዜ በፍጥነት ያልፋል፣ ቀኖቹም እንደ ንፋስ ይለወጣሉ። ከሽልማቱ በቀር ከመታዘዝ የቀረ ምንም ነገር የለም። ከሸክሙም በቀር ከዓመፅ የቀረ ነገር የለም። በዛ የጭንቅ ጊዜ ሱሐቦችም እነዚህ ቀናቶች ያልፋሉ፣ ቃል ኪዳናችንም ጀነት ነው እያሉ አደራ ይባባሉ ነበር።